እሺ ተማሪዎች እንደምን ሰነበታችሁ? ዛሬ አራተኛው ቪዲዮ ነው ይዤ የምቀርበው። እዚህ በአራተኛው ቪዲዮ ፋክተር ኤንድ መልቲፕል ኮንሴፕትስ ኦቨር ኢንቲጀርስ በሚለው ዙሪያ ነው ማብራሪያ መግለጫ ምሰጠው። በነገራችን ላይ እነዚህ ሁለቱ ኮንሴፕቶች በጣም ወሳኝ ነገሮች ናቸው። ነገር ከስሩ ውሃ ከምንጩ እንደሚባለው ባለፈውም እንደነገርኳችሁ ከታች ያሉትን የምትንቋቸውን ሳናጠራ ወደ ውስብስብ ወደ ሆነው ጽንሰ ሀሳብ መሄድ ስለሌለብን ነው እና ይህን ቅደም ተከተሉን ጠብቄ ቀላል የመሄዱን ሁኔታ አሁንም አጠንክሬ ነው የሚሄድበት። ፋክተር እና መልቲፕል ኮንሴፕትን በደንብ ሳናቅ ስለ ጂሲኤፍ ስለ ኤልፒሲኤፍ ሌላው ይቅርና ስለ ኢቨን ኢንቲጀር፣ ፕራይም ነምበር፣ ኮምፖዚት ነምበር ማውራት አንችልም። ስለዚህ ዋናው የእነዚህ ሁለቱ ጽንሰ ሀሳብ ግልጽ መሆን ይወስነዋል። በተለይ ደግሞ እዚህ ጋር ኦቨር ኢንቲጀርስ ያልኩት በደንብ ልብ ሊባል ይገባል። ምክንያቱም እንቅስቃሴያችን ምን ላይ ነው? የት ውስጥ ሆነን ነው? ሜዳው ይሄ ነው። አሁን ፋክተርና መልቲፕል ሲነሳ መጫወቻ ሜዳው ኢንቲጀርስ ነው እንጂ ናቹራል ነምበርም አይደለም፣ ራሽናል ነምበርም አይደለም፣ ሌላም አይደለም። ኦቨር ኢንቲጀርስ የተባለው በደንብ ትኩረት ሊሰጡት ይገባል። መምህራንም ሲያስተምሩ ይህንን ትኩረት አድርገው መንገር ይገባቸዋል። ምክንያቱም ዶሜን የምንለው በሂሳብ ወሳኝነት አለው። እንቅስቃሴያችን በየትኛው ሜዳ ላይ ነው ዶሜን የምንለው እና የፋክተርና መልቲፕል ጽንሰ ሀሳቦች በኢንቲጀር ላይ ጨዋታው ዲፊኒሽኑ ሁሉ ነገር የሚካሄደው የሚለውን ትኩረት ሰጥቼ አጽንኦት ሰጥቼ በመናገር ስለፈለኩ ነው። ቀጥታ ወደ ዛሬውም ከመግባቴ በፊት ከዚህ በፊት በቪዲዮ 3 ያነሳናቸው ያው ማቴማቲክስ እና ነምበር የማይነጣጠሉ ነገሮች ናቸው በሚል አልፋቤትስ ኦፍ ማቴማቲክስ በሚል 10ሩን ከ0 እስከ 9 ያሉትን አየን። ከዚያ ቀጥሎ ግን አሁን ዘለን ኢንቲጀሩም ጋር ከመግባታችን በፊት መምጣት ያለባቸው መቁጠሪያ ቁጥሮች አሁን በእንግሊዝኛው በሂሳብ ናቹራል ነምበር፣ ካውንቲንግ ነምበር፣ ፖዘቲቭ ኢንቲጀርስ የምንላቸው እነዚህ ናቸው። እኔ እንድትጽፉ አይደለም እንድታዳምጡኝ ነው የምፈልገው። ስለዚህ አልፋቤትስ ኦፍ ማቴማቲክስ ያላቸው 0፣ 1፣ 2 እስከ 9 10ሩ አልፋቤትስ ኦፍ ማቴማቲክስ። ከዚያ ግን መቁጠሪያ ቁጥሮች ልክ ብር ስንቆጥር በአንድ እንጀምራለን። 1፣ 2፣ 3፣ 4 እያልን ይቀጥላል። ይህንን ዘሴት ኦፍ ናቹራል ነምበርስ እንለዋለን። ሴት ከገባ በኋላ እና አያቆምም፣ ከአንድ ይጀምራል። 2፣ 3፣ 4 እያለን ሄዶ ዘሴት ኦፍ ናቹራል ነምበርስ እንለዋለን። ዲቨሎፕመንቱንም በዚያው እያየን መሄድ መቻል አለብን። እንዴት
ከዚህ ከአስሩ ተነስቶ እየሰፋ እየተለጠጠ እንደሄደ ዲቨሎፕ እንዳደረገ እንድታውቁ ነው። ከዚያ ዜሮን ጨምረን ደግሞ ስሙን ይቀይራል። ሴት ኦፍ ሆል ነምበርስ ይባላል። እሱም እንደዚሁ አያቆምም። ከዚያ ነው ደግሞ ኔጌቲቮችን እንጨምርና ሴት ኦፍ ኢንቲጀርስ የምንለው የሚመጣው። እርግጥ እነዚህ በሙሉ አሉ። ዜሮ አለ መሀል ላይ 1 2 3 አያቆምም። በዚህ በኩል የነሱ ኦፖዚት ኔጌቲቮችንም እንጠቀምበት አጋጣሚ አለ። ለምሳሌ እዳ፣ ብድር ምናምን ነገሮች በኔጌቲቭ ነው የሚወከሉ እና -1 -2 እያለ በዚሁም በኩል ማቆሚያ የለውም፣ መነሻ የለውም። ዲስ ኔጌቲቭ ኢንቲጀር አይታወቅም እና ዶት ዶት ነው የምናደርገው እና ዘሴት ኦፍ ኦቨር ኢንቲጀርስ ያልነው ይሄ ኦቨር ዜድ ነው። ፋክተር እና መልቲፕልን ጽንሰ ሀሳቦች ዲስከስ የምናደርገው ለማለት ነው ይህንን ያነሳሁት። ስለዚህ አሁን ፋክተር እና መልቲፕልን ቀለል ባለ አገላለጽ ሳላወሳስብ ብገልጽላችሁ ፈልጋለሁ። እሱን ኮንሴፕት በደንብ ከተረዳችሁ በኋላ አንዱ ባንዱ የተደራረበ ቀደም ተከተሉን ጠብቆ ቢሄድም አይከብዳችሁም። ስለዚህ የፋክተርን ዲፊኒሽን በጥቁር ፎር ኤ ቢ ምልክት ያው ታውቃላችሁ ከሴት ቲዮሪ ብዬ ገምታለሁ። ምክንያቱም እኔ አሁን ይህን ቻናል የምትከታተሉ ቢያንስ 7ኛ ክፍል ተማሪዎች የሆናችሁ ስለሆናችሁ ሴት ቲዮሪ ላይ ይቺ ሜምበር ማለት ነው። ፎር ኤ ኤንድ ቢ ሜምበር ኦፍ ኢንቲጀር ያው ቅድም ዜድ ብያቸዋለሁ። ሜምበር ኦፍ ዜድ ኢፍ ቢ ኦቨር ኤ፣ ይሄ ኦቨር ማካፈል እንደሆነ ባለፈው 4 መደቦች ላይ ገልጬላችኋለሁ። ቢ ኦቨር ኤ ራሱ ዜድ አባል ከሆነ የዜድ አባል ኢንቲጀር ከሆነ በዚህ ጊዜ ይቺ ኤ ኦፍ ኮርስ ሪስትሪክሽን አያስፈልግም። ምክንያቱም ኢፍ ቢ ኦቨር ኤ ሜምበር ኦፍ ዜድ ካል ይሄ ትርጉም ሰጥቷል ማለት ነው። ይሄ ትርጉም ሊሰጥ የሚችለው ኤ ዲፈረንት ፍሮም ዜሮ መሆኑ አንደርስቱድ ነው በውስጠ ታዋቂ። ስለዚህ ኢፍ ቢ ኦቨር ኤ ኢዝ ሜምበር ኦፍ ዜድ ይቺ ኤ ለቢ ምን ትባላለች? ፋክተር ትባላለች። ኤ ኢዝ ኮልድ ፋክተር ኦፍ ቢ ኤንድ ቢ ኢዝ ኮልድ ደግሞ ላይኛው ቢ ደግሞ መልቲፕላይ ይባላል። መልቲፕል ኦፍ እና ዋናው ክራይቴሪያ በቃ እዚህ ላይ ነው ያለ ነገሩ። ሚስጥሩ እዚህ ላይ ነው። ቁልፉ ያለው እዚህ ላይ ነው። ቢ ኦቨር ኤ ኢንቲጀር መሆኑ ላይ ይሄ ቢ ኦቨር ኤ ኢንቲጀር ሆነ ማለት እቺ ዲኖሚኔተሯ ከታች ያለችዋ ለዲኖሚኔተሩ ለቢ ፋክተሩ ነች። ይሄ ዲኖሚኔተሩ ደግሞ ለዲኖሚኔተሯ ለኤ መልቲፕሏ እና በቀላል ፋክተር እና መልቲፕል በዚህ ሁኔታ ነው መገለጽ ያለበት እና አሁን ይሄ ይችን ክራይቴሪያ ቸክ ማድረግ ብቻ ነው እንጂ ሌላ የተለያዩ ማጣቀሻዎች ያወሳስቡታል። ዲፊኒሽኑ የፋክተርን የመልቲፕልን ግን ችነች በቃ ይሄ ሜምበር ኢንቲጀር መሆን አለበት። ይሄ ኮሸንቱ ቢ ኦቨር ኤ በዚህ ጊዜ ይቺ ኤ ፋክተር ትባላለች። ቢ ደግሞ ለኤ መልቲፕሏ ኤም ያልኩት ያው ፈርስት ዲተርም ወስጄ ነው። ኤፍ ያልኩት ፋክተር ከሚለው ኤፍ ወስጄ ነው።
ይሄ ነው እንግዲህ ዚስ ማች ፋክተር እና መርቲብ ቀላል ነው ለማለት ነው። አሁን ይህንን ባለመረዳት ወደ እንትኑ ልሄድላችሁ ነው። the set of even integers ሊስታርጉ ብትባሉ እርግጠኛ ነኝ the set of even integers ሊስታርጉ ብትባሉ ብዙዎቻችሁ ያው እኔ ብዙ ዓመት ከማስተማር ታገኘው ልምድ ያው የመጀመሪያዋ 2 አድርጋችሁ ቀጥላችሁ 4 ቀጥላችሁ 6 እያላችሁ ትሄዳላችሁ። ግን ይሄ የኢቭን ኢንቲጀር ዲፊኒሽንን ሳትሰጠን ነው የጠየቀንና እሱን ዲፊኒሽን ከመስጠት በፊት ይሄንን ጥያቄ ለመመለስ እንቸገራለን የሚል ተማሪ ባገኝ ደስ ይለኛል። ስለዚህ አሁን እኔ ወደ ኢቭን ኢንቲጀር ዲፊኒሽን ነው መሄድ የምፈልገው። an integer is said to be even if and only if ማለት ነው። ይሄ አይዳም that integer say e or b is divisible by 2 or 2 is a factor of b. At this time an integer b is called even if and only if b over 2 is a member of z. b ለሁለት ሲካፈል ያው ኢንቲጀር ከሆነ then b is called even integer። ወይም ደግሞ ኋላ ዲቪዚቢሊቲ ክራይቴሪያ ላይ እናያለን። ለማንኛውም ግን ዲፊኒሽናችን አትለይም ቦክሱ ስላስገባው ይሄ b even እንዲባል b over 2 must be a member of z. z is integer። ስለዚህ ወደዚህኛው እንመለስና the set of even integers 2 4 6 ያላችሁ ትክክል ነው ወይ ጥያቄ። አሁን the set of ስንልና ኢኳል ስንጠቀም ሁልጊዜ አንዱ ኮመን ሚስቴክ ሶሉሽን ሴት ላይ የሚሆን እንደዚህ the set ስንል በከፊል መሆን የለበትም። ኦር ሳስፋ የሚያደርጉ መያዝ አለበት ያ ሴት ሶሉሽን ሴት የሚባለው ወይም እንደዚህ ሴት ኦፍ ኢቭን ኢንቲጀር ስንል አሁን እነዚህ ብቻ ናቸው ወይ ነው ከፊል ናቸው እነዚህ ነው። አሁን አንድ ጥያቄ ነው ጠይቃችሁ is -2 an even integer? ተብላችሁ የት ነው የምትሄዱ? እዚህ ነው የምትሄዱ። ምክንያቱም የኢቭን ዲፊኒሽን ይችላል። ስለዚህ የጥያቄ የስ ነው ብሎ ለመመለስ ይችን ኔጌቲቭቱን ኢቭንና ኢቭን አለመሆኗን ኬስ የምትደረገዋል ላይ ታረጉ ሊሚኔተር ታረጉና ለሁለት ሲካፈል ስንት ይመጣል? ኔጌቲቭ 1 ይመጣል። ኔጌቲቭ 1 ታዲያ ኢንቲጀር አይደለም ነው። ስለዚህ መልሳችን የዚህ ጥያቄ የስ ነው። ኔጌቲቭ 2 is an even integer። ለምን ያን የኢቭን ኢንቲጀር ዲፊኒሽን አሟልቷል። እስከሞላ ድረስ መጨቆን ኔግሌክት ማድረግ መካድ የለብንም። ወይም እዚህ ዲፊኒሽኑ ላይ ፖዚቲቭ አልተባለም። ስለዚህ ዲፊኒሽኑ ብቻ ከሆነች ክራይቴሪያው መሟላት ያለበት መስፈርት ይሄ ከሆነ
ኔጌቲቭ ቱ እሺ ዜሮስ ኢዝ ዜሮ አን ኢቭን ኢንቲጀር እኔ መጽሐፉ ጊዜ ስለሚያቃጥል በቃሌ አንዳንድ ብዙዎችን ብገልጽ ደስ ይለኛል። ኢዝ ዜሮ አን ኢቭን ኢንቲጀር ተብላችሁ ብትጠየቁ አሁንም ዜሮን ላይ ታረጓትና ሁለት ያው አካፋይዋ ትኖራለች በኢቭን ክራይቴሪያ ሳነች ከዚያ ዜሮ ኦቨር ቱ ስንት ነው? ዜሮ ነው። ስለዚህ ዜሮ ኢንቲጀር አይደለችም ወይ? ነች እንጂ ቅድም ያጠፋሁት ላይ መሀል ላይ ያለችዋ ዜሮ እንኳን ኢንቲጀር ሆል ነምበርም ነች። ስለዚህ ውጤቱ ኢንቲጀር እስከሰጠ ድረስ ኮሸንቱ ዘንድ ዜሮ ኢዝ ኢቭን። ስለዚህ ዜሮ ኢዝ አን ኢቭን ኢንቲጀር እያላችሁ በቃ ይችን ክራይቴሪያችን ቴስት ማድረግ ብቻ እኮ ነው። እና ምንም አሁን ትልቁ ኮንፊውዥን የነበረው አንደኛ ዲፊኒሽኑን እንደዚህ ቀለል አድርጎ አለመግለጽ ላይ ነው። ያው ከመምህራንም ከመጽሐፍቱም ላይ ሊሆን ይችላል። ሌላው ደግሞ ባያስድ የመሆን ኔጌቲቮችን አቮይድ የማድረግ ኮመን ኤረር አለ። ግን ከዚህ በኋላ በዚህ ቻናል በተለይ እነዚህ አብረውን የኖሩ የጋራ ስህተቶችን እያስወገርን የምንሄድበት ነው የሚሆነው የቻናል እና ኔጌቲቮች መጨቆን የለባቸውም። ክራይቴሪያውን እስከሟሉ ድረስ እኛ ልዩነት አድሎ መፍጠር የለብንም። ስለዚህ ዘ ሴት ኦፍ ኢቭን ኢንቲጀርስ ስንባል ይሄ ስህተት ነው። ዘ ሴት ኦፍ ኢቭን ኢንቲጀርስ በካፒታል ኢ ዲኖት ይደረጋል። ስለዚህ መነሻውም አይታወቅም። ምክንያቱም ኔጌቲቮች ስለተጨመሩ ሊስት ኔጌቲቭ ነምበር ስለማይታወቅ ከዚያ ኔጌቲቭ 4 ኔጌቲቭ 2 0 አለችበት 2 4 እያለ አሁንም ማቆሚያ የለውም። ይህም ግን ብዙ ጊዜ ኮመን ሚስቴክ ሆኖ ከሁለት ይጀመራል። ኢቭን ኢንቲጀር ስህተት ነው። አሁን ወደ ኦድ ደግሞ እንሄዳለን። ይሄኛውን አንደርስታንድ ካደረጋችሁ በነገራችን ላይ እኔ ትንሽ መነሻ እየሰጠሁኝ ከዚያ በኋላ እናንተ እንድታሰሩት እናንተ ማሰብም እንድትችሉ ነው ማበረታታው። የማስተማር ዘዴ ይህንን አይነት አካሄድ ነው የሚከተለው። ዘ ሴት ኦፍ ኦድ ኢንቲጀርስ የምንላቸው ደግሞ በቃ ይሄ ቢ ኦቨር ቱ ኖት ሜምበር ኦፍ ዜድ ከሆነ ነው። በቃ ይችን ብቻ ነው ማጠፋት። an integer b is said to be odd if and only if b over 2 is not member of z። ይሄ ኖት ሜምበር ማለት ነው፣ ኖት ኢንቲጀር ማለት ነው። ይሄኛው ኖት ኢዝ ማለት ነው፣ ሜምበር ማለት ነው። ይሄ ኖት ሜምበር ማለት ነው። ስለዚህ b over 2 if it is not member of z or if it is not an integer then b is odd። መጀመሪያ b ኢንቲጀር ነው በነገራችን ላይ መሆን አለበት። ኢንቲጀሮችን ነው በነገራችን ላይ ለሁለት የምንከፍላቸው። the set of integers ኢቭንም ኦድም ተብሎ ለሁለት ይሸነሸናል እና አሁን መጀመሪያ ፓርቲኩላር ኤግዛምፕል is 13 an odd integer? መጀመሪያ ኢንቲጀርነቱን አረጋግጡ። it's obvious 13 is integer። ቀጥሎ ግን ኦድ እና ኦድ አለመሆኑን ለማረጋገጥ ምንድነው ቴስት የምናደርገው? ምን አረጋግጠው 13 ኦቨር 2 ስንት ይመጣል? 6.5 ማካፈልም ላይጠበቅብን ይችላል። ኤኒዌይ ይሄ 36.5 is not a member of z። ወይም ደግሞ ኢቭን አለመሆኑን ካረጋገጣችሁና ኢንቲጀር መሆኑን ካረጋገጣችሁ ኦድ ነው ማለት ነው። ምክንያቱም ኢንቲጀር ለሁለት ነው የሚሰነጠቀው። በነገራችን ላይ ኢ ዩኒየን ኦ ጊቭስ ዜድ። የሁለቱ የነዚህ ዩኒየን
ሲቀላቀሉ በዩኒየን የሴት ሲምቦል ኢንቲጀር ነው የሚሰጡ። ይህ ኢንተርሴክሽናቸው ኢምፒቲ ሴት ነው። ሴት ኦፍ ኢቭን ኢንቲጀርስ ኢንተርሴክሽን ሴት ኦፍ ኦድ ኢንቲጀርስ ኢዝ ኢምፒቲ ሴት። ኢምፒቲ ሴት ሲምቦል ይሄ መሆኑን ያው ሰባተኛ ክፍል እና ከዚያ በላይ ስለሆናችሁ ታውቃላችሁ። አዲሳቸው አይሆንም ብዬ አስባለሁ። ማለት ሁለቱንም ኢቭንም ኦድም ሊሆን አይችልም። አንድ ኢንቲጀር ከሁለት አንዱ ነው መሆን የሚችለው። በተረፈ ደግሞ ሁለቱ ሲቀላቀሉ እንዳለ እናታቸውን ዜድ ይሰጣል ሲቀላቀሉ በዩኒየን። ስለዚህ ዘሴት ኦፍ ኦድ ኢንቲጀርስ ብንባል ያው ዜሮ የለችበትም ፎርዛት ማለት ምክንያቱም ኢቭን ነች። እንደገናም ደግሞ ዜሮ ኦቨርቱ ኢንቲጀር ነው እና ኦድ ለመሆን ግን ይሄ ቢ ኦቨርቱ should not be member of Z እና እሱን ኦድ ኢንቲጀሩን ደግሞ እናንተ ጨርሱ። ኦኬ ይህን ካልኩኝ በኋላ ስለ ፋክተር እና መልቲፕል ቀጥዬ የሚሄደውን እንትኑን ጠብቄ መሄድ ነው የምፈልገው። ፕራይም ነምበር prime and composite number concepts. Over Z አይደለም ኦቨር ናቹራል ነምበር። ይሄ ሁሉ ጊዜ ፊልዱን ነው የሚያመላክተን። በየትኛው አጥር ውስጥ ነን ነው ሜዳ ውስጥ ነን ነው ስለነዚህ ማውራት የምንችለው። ቅድም ፋክተርና መልቲፕልን በኢንቲጀር ብያቸዋለሁ፣ ኦቨር ኢንቲጀር። አሁን ደግሞ ፕራይም እና ኮምፖዚት የሚለውን በትልቁ በኢንቲጀር ሳይሆን ኦቨር ናቹራል ነምበር ላይ ነው ዲስከስ የምናደርገው። ዲስታይ የሚደረገው በዚያ ነው። ስለዚህ ፕራይም ነምበር ማለት ስናወራ